ያ ረብ እስኪ አላህ ሀገራችን ሰላም ያድርግልን፣ አማን አላህ ያድርግልን። ደም መፍሰስን በቃ አላህ ይበልን። የሁላችንንም የግልም የቤተሰብንም ሓጃችን አላህ ያውጣልን። ያስጨነቀን ሁሉ አላህ ይፈርጃል። አላህ ስብሓነሁ ወተዓላ የታመሙ ቤተሰቦች ወዳጆቻችንን አላህ ዓፊያ ያልብሳቸው፣ የዓፊያ ቀሚስ ይልበሱ። የሞቱትን አላህ ይማራቸው። የተጨነቀ የተቸገረውን ሁሉ አላህ ይፈርጀው። ያሰብነውን ሁሉ መልካም አድርጎ ያሳካልን። መጥፎን ነገር በሙሉ አላህ ያረቅልን። አላህ መሐባ ይስጠን፣ አንድነት ይስጠን፣ ቀልብ ለቀልብ አላህ ያገናኘን። አዩሃ ልእኽዋ እንደው ምን አለ በዱንያ ውስጥ ወንድምን ከመውደድ በላይ ያለ? እኽዋ በወንድም ላይ መጥፎ ነገር ከማየትስ የበለጠ ነገር አለ? ክፉ ነገር አላህ ያንሳልን። ይህን ጉሜን አላህ ያንሳልን። መለያየትን አላህ ያንሳልን። አላህ ስብሓነሁ ወተዓላ ይችን ሰዓት የኢጃባ ሰዓት አላህ ያደርግልን። ዱዓችንን አላህ ይቀበለን ኢንሻአላህ። እጃችንን ዘርግተን የሚያሳፍር ጌታ አይደለም አላህ ስብሓነሁ ወተዓላ።